እንዴት ብርቅ ሆነ ይደረግ ቆይ ቸርች እያለ እንዴት ባይዞ ቸርች እያለች እኮ የእግዚአብሔርን ቃል የሚያስተምር ጠፍቶ ወጣቱ እንደሚበተን ታውቃላችሁ። አገልጋይ እያለ ወጣቱ እያለ ለምን የቻዘውን እጥረት የእግዚአብሔርን እቅድ የሚያይ ሰው ጠፍቶ የእግዚአብሔርን እቅድ የሚፈጽም ሰው ጠፍቶ መለኮታዊ የእግዚአብሔርን እቅድና ዓላማ ለመቀበል የተዘጋጀ ሰው እግዚአብሔር ይፈልጋል። ምን ያለ ሰው? የተዘጋጀ። የእግዚአብሔርን እቅድ ለመቀበል የተዘጋጀን ሰው እግዚአብሔር ይፈልጋል። የቻዞን ራእይ የተጠቀሰበት መጽሐፍ ቅዱስ ክፍሎች ናሆም አንዳንድ ላይ ስለ ነነዌ የተነገረ ሸክም እና የቆሻዊ የናሆም የራእይ መጽሐፍ ይህ ነው ይላል። ይሄም ቻዞን ነው የሚጠቅሰው። ምሳሌ 29:18 ነው። ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው። ራእይ ባይኖር ሕዝብ ምን ይሆናል? መረን። ባይዞ መረን የሚለው ቃል ምን ማለት መሰላችሁ? ገደብ አልባ እንደማለት። ገደብ አልባ ማለት ነው። በመሳፍንት የመጨረሻው ምዕራፍ የመጨረሻው ቁጥር ላይ እንደዚህ ይላል። በእስራኤል መሪ ስላልነበረ ህዝቡም የወደደው መልካም መስሎ የታየውን ሁሉ ያደርግ ነበር። ለምሳሌ መስረቅ መልካም መስሎ ከታየ አታስቆሙ። የመስረቅ ለሱ መልካም ነው። መደባደብ መልካም መስሎ ከታየው ሄዶ ይደባደባል፣ ይዋጋል፣ ሄዶ ይወጋጋል። ጉዳይ አይደለም እሱ። በፊቱ ብቻ መልካም መስሎ ይታይ። አዎ መልካም መስሎ የሚታይህን ሳይሆን እግዚአብሔር መልካም ነው ብሏል ወይ? እግዚአብሔር መልካም ያለው ነገር መልካም አይደለም። ባይዘር ቻዞን ማለት ራእይ ባይኖር ራእይ ሊለው ቃል ቻዞን ይሄ ቃል ወደ ቻዞን ይላል። ህዝብ መረን የወጣ ያኛው በፊት ነው ይሮጣል፣ ይሄም በፊት ነው ይሮጣል። የለም የተጨበጠ የተሰበሰበ ነገር የለም። በኢየሱስ ስም ዛሬ እግዚአብሔር አይኖቻችንን ይክፈተው። አሜን። በጌታ በኢየሱስ ስም ዛሬ እግዚአብሔር አይኖቻችንን ይክፈተው። አሜን። ራእይ ባይኖር ህዝብ መረን ይሆናል። ኦኬ ይኸውልህ ጋር ለዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትን ማስተዋልን ሰጣቸው። ዳንኤልም በራእይና በህልም ሁሉ አስተዋይ ነበረ። በህልምና በራእይ አስተዋይ ነበር። ዳንኤል አስተዋይ። እግዚአብሔር የሚለውን ነው የሚፈጽመው። ዳንኤል ሰው የሚለውን ስሜቱ የሚለውን አይደለም ያለው። ስለዚህ ራእይ ያለው ሰው እግዚአብሔር የሚለውን እንጂ እሱ የሚለውን አያስቀድም። ዛሬ እግዚአብሔር ይፈልጋል። ዕንባቆም 2:1-2 ላይ እንደዚህ በመጠበቂያ ላይ እቆማለሁ፣ በአምባዬ ላይ እወጣለሁ፣ የሚናገረኝን ስለ ክርክርም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርን መለሰልኝ እንዲህም አለ፣ አንባቢው ይበትን ዘንድ ራእይን ጻፍ፣ በጽላት ላይ ግለጠው። እኛ ራእይ ጻፊ ነን፣ ሌላው ህዝብ አንባቢ ነው። ቆይ ከኋላ እኛ የምንሰራውን ነገር የሚያነብ ትውልድ እየመጣ ነው። አብይ እንደዚህ ያለው ነገር እኛ ደራሲዎች ነን አለ። ትውልድ ያነበናል። እኛ ሰርተን እናልፋለን፣ የሚመጣው ትውልድ ያነበናል። ቆይ ባለ ራእይ ካልተነሳ ምን እንድነበብ ፈልጋለሁ? ምንም እንነበብ ነገር የለም። ቆይ ኪሽን ማን እንዲያለማ ነው ፈልገው? እኛ ነን በቃ ያለን ማን ነው የፈለገ? እኛ እግዚአብሔር በእኛ ነው ይሰራል። እኛም ልካለን ግን በኃይል ይሰራል። እግዚአብሔር ጋር መስራት መታደል ነው። አሜን ነው። ስለዚህ ሁለተኛውን ላሳይ። ቺዘር ይባላል። ይሄ ደግሞ ምሳሌያዊ ህልም ምሳሌያዊ መጽሐፍ ቅዱስ 12 ጊዜ ነው የተጠቀሰው። ዳንኤል 2:7 ውስጥ የተገለጡትን የማታ ህልሞች ነው። ምሳሌያዊ ህልም ዳንኤል 2:19 ላይ የዛን ጊዜ ምስጢሩ በሌሊት ራእይ በዳንኤል ተገለጠ። ሌሊት ነው ራእይ ነው ግን በሌሊት ነው ተገለጠ። ህልም አይቶ የሚያውቅ ሰው
የት ነው መሰለኝ አገልጋዮች ብቻ ናቸው ያዩት። ከዚህ እናንተ አገልጋይ ናቸው አይደል? ስለዚህ በሌሊት ራእይ፣ ሌሊት ላይ እግዚአብሔር ራእይ ዳንኤል 2 ላይ ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ፣ እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነፆር አስታወቀ። በአገልጋይ ላይ የሆነውን ህልምና የራስ ራእይ ነው። ይሄ ማለት ንጉሡ ያየውን ራእይ እስከነ ህልሙ እስከነ ትርጉሙ ሲናገር ማለት ነው። እስቲ እኔ ማታ ያየሁት አሁን እኔ ማታ ህልም አይቻለሁ፣ እሱን የሚገርም ትርጉሙን የሚገርም ብላችሁ በኢየሱስ ጠንቋይ ካልሆነ ነው። ጠንቋይ አይችልም ባይዘ እግዚአብሔር የገለጠውን ጠንቋይ አይችልም። ባይዘ የግብፅ ጠንቋዮች ናቸው መጥተው ይሄንንም አሉ በአማልክት መካከል የሚኖር ሰው ካልሆነ በስተቀር አንተ የምትጠይቀውን ማንም አይመልስልህም ማለት ነው። ዳንኤልም ታተባ ዳንኤል ደግሞ በባቢሎናውያን ዩኒቨርሲቲ ይማራል፣ በእግዚአብሔር ዩኒቨርሲቲ ይማራል። በቀን 3 ጊዜ ከእግዚአብሔር ይማራል፣ ከባቢሎናውያን ደግሞ ሄዶ ከተማሪዎች ቁጭ ብሎ ደብተር ይዞ ቁጭ ብሎ ይማራል። አሁን እንደዚህ አይነት ሰው የሚፈለገው አዲስ ሕይወት ሄደው በደብተር የሚማር ቤት መጥቶ በራእይ የሚማር ከእግዚአብሔር በኢየሱስ ስም እንደዚህ አይነት ትውልድ ይነሳ። አሜን። ተንበርክኮ ከሰማይ ድምፅ የሚሰማ እየሄደ ከሰዎች ደግሞ ያዳምጥ። ኢየሱስ ክርስቶስ ሌሊቱን ሙሉ ከእግዚአብሔር ከአባቱ ጋር ይነጋገራል። ቀን ቀን ይመጣና ደግሞ ውጣ ይላል፣ አጋንንትን ያስተምራል፣ አፉን ከፍቶ ያስተምራል። ስለዚህ በሌሊት ህልም ራእይ የሚቀበሉ ሰዎች አሉ። ዳንኤል 4:9-10 በህልም ተርጓሚዎች አለቃ በልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከምስጢሩ ሁሉ የሚያስቸግር እንደሌለ አውቃለሁ። ዝቅ ብሎ ቁጥር 10 ላይ እንደዚህ ይላል፣ የራስ ራእይ በአልጋዬ ላይ ይህ ነበረ እነሆ ብሎ አሁን ንጉሱ እዚህ ጋር ደግሞ ንጉሱ ራእዩን ተናግሮ ህልሙን ተናግሮ ትርጉሙን ይገይጽ ነው። የቅድሙ ትርጉሙም የለም ህልሙም የለም፣ ሁለቱንም ነው እግዚአብሔር የገለጠልን። ባይዘ እግዚአብሔር ቁልፉን ከያዘ ለማንም አይገልጥም፣ አምጥቶ ላንተ ነው የሚገልጠው። መጽሐፍ እንደዚህ ይላል፣ እግዚአብሔር ለልጆቹ ሳይናገር ምንም በምድሪቱ ላይ አያደርግም ይላል። ሲለ ኪሼ ባለራእዮች ኪሼ ላይ እያሉ ሳያማክር ኪሼ ላይ ምን ያማክራል? መንፈስ ቅዱስ ያወራል። እኛን አክብሮ እንደሚያወራ ታውቃላችሁ። በኪሼ ላይ ነው እኛን እስቲ ሰማይ ነው ምድር ይፈጥራል። እኔን ቢያማክር ግን እግዚአብሔር እኛን በጣም ስለሚወድ ሰማይን እኮ ሲፈጥር ይሁን ብሎ ነው የፈጠረው። እኛን ለማዳን ግን ከዙፋኑ ወርዶ ነው ዝቅ ብሎ እኛን ነው። እሺ ሌላው ሶስተኛው ሂዛያውን ይባላል። ቃል በህልም ውስጥ ይሄ ደግሞ ቃል በህልም የሚታይ ነገር አለ። በህልም ውስጥ ቃል ነው ማለት በመጽሐፍ ቅዱስ 9 ጊዜ ተጠቅሷል። ኢዮብ 4:12-15 ይላል። ለእኔም በምስጢር ቃል መጣልኝ፣ ጆሮዬም ሹክሹክታውን ሰማል። በሌሊት ህልም ሐሳቤ ሲነሳ የከበደን እንቅልፍ በሰው ላይ ሲወድቅ አጥንቴን ሁሉ ያናወጡ ድንጋጤና መንቀጥቀጥ ወደቀብኝ። መንፈስም በፊት አለፈ፣ የሥጋዬ ጠጉር ቆመ፣ እርሱም ቆመ፣ መልኩ ግን ለመለየት አልቻልኩም። ምሳሌ በእኔ ፊት ነበረ፣ የዝምታ ድምፅ ሰማሁ። መልክ አላየም፣ ግን ምን ሰማ? ቃል ሰማ። ምን ውስጥ? በሌሊት አንዳንዴ እግዚአብሔር ድምፅ ያመጣል፣ የሚታይ ነገር ነው። አንዳንዴ እኔ ጋር መጥቶ ያለው እንዲህ ቁጭ ብዬ ያለው ልቤ ላይ መጥቶ የሆነ ቃል ብሎ ልቤን ይሰማል ብዬ ቆምልና ቃሉን ማሰላሰል ሲጀምር ትክክለኛውን አቅጣጫ ያሳየኛል ማለት ነው። ስለዚህ አንዳንድ ሰዎች ቃል ነው የሚመጣላቸው። ኢሜጅ ላይ ታዩ ይችላል፣ ግን ቃል ይመጣላቸው። ተነጋግራችሁ እስቲ አጨብጭቡ። የሆነ ሰው ላስደንግጠው። እሺ ጥሩ እየጨረስኩ ነው። በጣም ሙቀት እንዳለ ይገባኛል፣ ግን ያው ቻሉ ትንሽ እየጨረስኩ ነው። በዚያ ላይ የእግዚአብሔር ቃል ወደ ናታን መጣ እንዲህም አለው። ያን ሳሙኤል 7 ላይ እንግዲህ የእግዚአብሔር ቃል ወደ ናታን መጣ እንዲህም አለው። ቀጥሎ የሚናገረው ስለ ዳዊት ነው የሚናገረው። ስለ ዳዊት ነው የሚናገረው። ዳዊት ብዙ ሚስት እያለው ሄዶ የአንዱን ሚስት ወስዶ ምናምን እሺ ይሁን ለታስምታ እንደዚህ ይላል። ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆች ትንቢት ይናገራሉ፣ ሽማግሌዎችም ሕልምን ያልማሉ፣ ጎበዛዝት ራእይን ያያሉ። ድምፅ ነው የመጣው።
እና በዚያን ጊዜ እንዲህ ይሆናል ብሎ ኢዩኤል አስቀድሞ የሆነውን ነገር አስቀድሞ ተመልክቶ ነው የተናገረው። ይህም ራእይ። እሺ አራተኛ ማካዜ ይባላል። የላቀ ልምምድ። ይሄ ደግሞ ትራንስ ኤክስፒሪየንስ ነው። ይሄ ደግሞ ትራንስ ኤክስፒሪየንስ ማለት ነው ይሄን ግድግዳ እያየው ከግድግዳው ጀርባ ያለውን ነገር ሳይ ማለት ነው። እንደዚህ አይነት ልምምድ ያለው ሰው አለ ማለት ነው። እንዲህ ሰውን እያየ ከሰውየው ጀርባ ያለውን ያይዘው፣ ዘር ማንዘሩን ያይዘው፣ እዛ ያለውን እርግማን ያይዘው አለ። እንዲህ ሰውየውን አይቶ ከዘር ማንዘር ምን እንዳለ ሁሉ ያይዘው ከእግዚአብሔር ተሰጣኝ ነው። እና ወደዚህኛው አይን የተከፈተ ሰው 4 ጊዜ ተጠቅሷል። እሺ እና ከተፈጥሮ የስሜት ሕዋሳት ውጭ ያለውን ዓለም በቀንም በማታም እያየ ቢሆን ጨፍኖ ሲመለከት ወይም የአእምሮ መፈናቀል ማለት ነው። ከኢትዮጵያ ተፈናቅሎ ሱዳን ገባ ከተባለ ሰውየው እዚህ ቁጭ ብሏል። አንተ ስጋውን ነው ያየው። እሱ ተፈናቅሎ የለም። እሱ አሜሪካ ገብቶ አሜሪካ ዲሲ ውስጥ ያለውን ነገር አይቶ አንተ ዲሲ ውስጥ እንዲህ ያለ ነገር እየሆነ ነው ይላል ትላለህ። እዚህ አብረን ቁጭ ብለን እኔ ሄጄ አይቼ መጥቻለሁ። እንደዛ ነው ሰው ለማይዘ ለምሳሌ ጳውሎስ በመርከብ ላይ አብሮ እየሄዱ ማታ በሌሊት መልአክ መጥቶ አጠገበ ቆሞ አይዞ ማንም አይሞትም ብሎኛል። አሁን አብሮ ያሉ ሰዎች ምን ይሉት? አብረን እያለን በምን በኩል ነው ምትሉ? እሱ ግን መልአክ መጥቶ አጠገበ ቆሞ አይዞ ጳውሎስ ሮም ሄደ ለንጉሱ ትመሰክራለህ ብሎኛል። ኢየሱስ እንደዚህ አይነት አይን ይከፈትላል። አሜን። እግዚአብሔርን መገለጥ በኪሽ ወጣት ላይ ይልቀቅ። አሜን። ኦኬ እሺ ዘኍልቍ 24:3-6 እንደዚህ ይላል። ምሳሌውን ይመስል ጀመረ እንዲህም ማለት የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖች የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ ሁሉን የሚችል አምላክ ራእይ የሚያይ የወደቀው ዓይኖቹ የተከፈቱለት እንዲህ ይላል፣ ያዕቆብ ሆይ ድንኳኖች፣ እስራኤል ሆይ ማደሪያዎች ምንኛ ያማሩ፣ እንደ ሸለቆ በወንዝ ዳር እንዳሉ አትክልቶች፣ እግዚአብሔር እንደተከለው መሬት በውሃም ዳር እንዳለ ዝግባዎች ተዘርግተዋል። ምን ማለት ነው? ተራሮች ላይ እንግዲህ ባላም እንዲራገም ሲጠራ እሱ እንደዚህ ቆሞ ከያዕቆብ ብትር ሲወጣ ያለው አሁን አይደለም ግን ገና ነው፣ ሞቴ እንኳን እንደነሱ እንዲሆን ይመኛለሁ። እሱ እንደዚህ እያየ ራእይ እያየ ነው ማለት እግዚአብሔር ሲያሳይ አትኮ ኪሼ ላይ ሆነው ገና 5 ዓመት 20 ዓመት 50 ዓመት በኪሼ ላይ የሚሆነውን ነገር ቆሞ እግዚአብሔር እንደዚህ አይነት ምንጭ በኪሼ ላይ ያፈልቃል የሚተነብይ በጓዳው በመጋረጃው ጀርባ የተቀመጠው ጠንቋይ እዚህ መድረክ ላይ ቆሞ ይወሩ ድብቅ ምሽግ የሚያፈርሱ። ምሽግ ማለት ምንድን ነው? የሰው ጭንቅላቱ ሰይጣን የገነባውን እውቀት የሚያፈርሱ ማለት ነው። በትምህርት የገባ ጋር በትምህርት ነው የሚወጣው። አሁን ብዙ አጋንንት እየጮህ እየወጣ እንደነታቃለ አሁን አንተ እስኪ ነው ተጠበቀው። አሁን ብዙ አጋንንቶች እየወጡ ነው። በምን? በትምህርት። ምክንያቱም ሰይጣን በትምህርት ነው ምሽግ የሚሰራው ጭንቅላት ላይ። አንተ እኮ አትችልም ብሎ ካሳመነ ትችላለህ ብሎ ሰው ካላስተማረ አትችልም። በዚህ ነው የሚያስረው ማለት ነው። በኢየሱስ ስም ዛሬ ምሽግ ይፈርሳል። አሜን። የትኛውም አእምሮ ላይ ጠላት የገነባው ምሽግ ይፈርሳል። አሜን። ኢየሱስ እውነት የሚባል መዶሻ መጣና ውሸት የሚባል የሰይጣንን ግንብ አፈራርሶ መጽሐፍ እንደዚህ ይላል፣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ዛሬ የዲያብሎስ ስራ ይፈርሳል። አሜን። ጭንቅላት ላይ በእውቀት የተገነባ አጋንንት የገነባው እውቀት በኢየሱስ ስም ይፈርሳል። አሜን። ስለዚህ የዚህ አይነቱ ማካዜ የሚባል ራእይ አለ። እሺ ሁለተኛ ነገሥት 8:11-12 እንደዚህ ይላል፣ እስኪያፍር ድረስ ትኩር ብሎ ተመለከተው። ኤልሳዕ ነው ባይዘ ኤልሳዕ ነው እና ከሶሪያ የመጣው ሰውዬ እንዲህ ብሎ ትኩር ብሎ ያለው እስኪያፍር ድረስ ኧረ እግዚአብሔር ሰው እንደዚህ አትሄድ እስኪል ድረስ ማለት ነው። አሁን አንድ ሰው መጣ አፍጥቶ እንዲህ ብሎ ቢያይ ምን ይሰማል? ኧረ ምንድን ነው እንደዚህ ነው? አይናፋር ከሆንክ ደግሞ ጉድ ይፈላ። አይናፋር ከሆንክ ጉድ ይፈላ። አሁን አንዳንድ ሰው እንደዚህ ማለት ቅድም አሁን እሷ አፈረች እና ኤልሳዕ እንዲህ ብሎ አየ እንዲህ ብሎ ከዛ የእግዚአብሔር ሰው ምን ነው አለ። ከዛ እያየ ከዓይን ውስጥ እንባ ከነቢዩ ላይ ውስጥ ምን ሆነ ማለት ያነበብኩ እኮ አላወቅም እንዴ? አይኔ እኮ እንባ ያፈሰሰውን አላወቅም እንዴ? አቃል ነው
ምን ነው ስለው ያረገዙ እናቶችን ሆድ ስትቀድ እያየሁ ነው፣ ሴቶችን ስትገድል እያየሁ ነው። ግን እግዚአብሔር ስለሚሰጥ ለበቀል ብሎ ነው የሚያደርገው። ግን ይህን ስታደርግ ያሳዝን። አስባችኋል? ገና ቢሆነውን አይቶ ዛሬ ሲያለቅስ ሰውዬ ባይዘ ነገ ቢሆነውን ቀድሞ ያየ ትውልድ ያለቅሳል። ኢየሱስ ያለቀሰውን አይታችኋል? ደብረ ዘይት ተራራ ላይ ወደ ኢየሩሳሌም እየገባ እንደዚህ ያየና ኃያላን ሆኖ ኢየሩሳሌም የመጣ አለቀሰ። ከዛ እንደዚህ አለ፣ ኢየሩሳሌም ሆይ ወዮልሽ፣ ዶሮ ጫጩቶቿን እንደምትሰበስብ አንቺን ለመሰብሰብ ብዙ ለፋው፣ አንቺ ግን የመጎብኘትሽን ጊዜ አላወቅሽም፣ ነቢያትን ትገያለሽ። ከዛ ኢየሱስ እንደዚህ አለ፣ አንቺ ግን ድንጋይ በድንጋይ ላይ አይተውሽም፣ ያፈርሱሻል፣ ይበታትኑሻል። ኢየሱስ በዚያ ሰዓት በ33 ዓመተ ምህረት አካባቢ ላይ ቆሞ እያወራው በ70 ዓመተ ምህረት የቨስፓሲያን ልጅ ቲቶ የሚባል የሮም ጀነራል መጥቶ ኢየሩሳሌም ቤተ መቅደስን አንድ ድንጋይ እርስ በርስ እንዲህ ሳይቀሩ ጭብጭብ አድርጎ የሚያጠፋውን እያየ ነበር ኢየሱስ። እንደዚህ ኢየሩሳሌም በ70 ዓመተ ምህረት አንድ ነገር አልቀለም። ኢየሩሳሌም አንድ ነገር የሮም መንግስት መጥቶ እንዳለ ጭብጭብ ነው ያለባት። ኢየሱስ ያን እያየ አለቀሰ። ወዮልሽ ኢየሩሳሌም፣ ዛሬ ነን ስቀለው 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 ብለሽ ልትገድይ ነው ማለት ኢየሩሳሌም ሲገባ ሊሞት ነው ባይዘ ኢየሱስ የገባ ያለ ወሳና ወሳና በእግዚአብሔር ስም የመጣ ተባረከ ነው ብሎ የዘንባባ እንትን ዝንጣፍ ይዘው ጠርቅ ይዘው ምናምን እያሉ አየለ ተቀበሉታል። ብለው እንዳልተቀበሉ ብዙም እኮ አልቆየም። ገብቶ ልክ አርብ ቀን ላይ ስቀለው 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 ትናንት የተባለው ኢየሱስ ዛሬ ስቀለው የተባለው ኢየሱስ በእኛም ሲቀለው አያዝንም፣ በእኛም ሆታ አያምንም። ኢየሱስ ማንንም አያምንም። ኢየሱስ ዓላማውን ብቻ ነው የሚፈጽም። ኢየሱስ ባለራዕይ አምላክ። አሜን ሃሌሉያ አሜን። እስራኤል ይሰራል ነው እስራኤል ይሰራል። ሰው አወራ ሰው አወራ ጠዋት ጠዋት እንደ ሰንደቅ ዓላማ ብሎ አውጥተው ማታ ላይ ለመመለሰው ብሎ ለሚያወርድ አብለምን አይዞ ሰው ከፈለገ ያወጣል ከፈለገ ያወርዳል። ሞቅ አይበልህ ደግሞ አትቀዝቅዝ። አንተ ፎከስ ዓላማ ላይ ብቻ። አሜን። እስቲ ራእይ ያንበሉ እስቲ ራእይ አደርገዋለሁ አደርገዋለሁ። የኛ ፎከስ ዓላማችን ላይ ለምስል እንደዚህ ይባላል፣ ፎከስ ኦን ዋን ቲንግ አዌር ኦን ኤቭሪቲንግ። እንግሊዝኛ ስለተናገር ይቅርታ፣ በጣም ይቅርታ። ፎከስ ኦን ዋን ቲንግ ማለት ትኩረቴ አንድ ነገር ላይ ግን ሁሉን ነገር ደግሞ ሚሳታ ማለት ነው። እዚህ የሆነውን ነገር እንትን አትበል፣ አትርሳ፣ ሙሉ ብሎ አትጣል። ዝም ብለህ እየውና ባላንስ አድርግ። አንተን መጥቶ ተጋጭቶ ለምሳሌ ንስር ከደመና በላይ ሲበር ጆሮዎች ምናምን ይመጣሉ፣ ከታች አውሎ ንፋስ ምናምን ይመጣል። ያይና ዝም ብሎ ጎን ለጎን ያይና ዓላማው ግን እዛ ጋር የሚያድናል። አይጥ ካለ አይጥ ጋር ነው የሚሄደው። ጆሮውን እዚህ እየታገለ ጊዜ አይደለም አይጧል። ዓላማው እዛ ሊያድን የሄደበት ዓላማው ጋር ነው። ቆይ ኪሼ ላይ ስንሆን አንድ ነገር ላይ ትኩረትና ሌሎችን ነገር ደግሞ ሚሳል ሌሎችንም ጎን ለጎን። እሺ ዘፍጥረት 15 አንድ ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ። ባይዘ አብርሃም ከወር ምድር የወጣው ራእይ አይደለም። እሺ የራእይ ትርጉም በግሪክ ያጭር ነው። እሺ ረጅም አይደለም። ኦርታሲያ ይባላል። እይታ፣ መገለጥ፣ ማየት ከሚሉ ቃላቶች ጋር ነው የሚገናኘው። እሺ ሁለተኛ ቆሮንቶስ 12:1 ላይ ትምክህት የሚያስፈልግ ነው አይጠቅምም፣ ነገር ግን ከጌታ ወዳለው ራእይና መገለጥ አመጣለሁ ብሎ ሶስተኛ ሰማይ እንደሄደ የሚናገርበት። እሺ ሆራማ ሁለተኛው፣ ሆራሲስ ሶስተኛው። እሺ ሆራማ ምንድነው? የሚታይ ነገር። በሐዋርያት ሥራ 9:10 ላይ ማነው ይሄ? በደማስቆ አናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ አናንያ ሆይ አለው። እርሱም ጌታ ሆይ እነሆኛል። ይሄም ራእይ እና ይሄ ራእይ ደግሞ ሆራማ ይባላል። ሆራሲስ የሚባለው ደግሞ የመመልከት ተግባር ማለትም ውጫዊ አንድ ገጽታ ወይም ውስጣዊ አንድ አነሳሽ መልክ
እና ራእይ 9:17 ላይ ፈረሶችና በእነርሱ ላይ የተቀመጡትን እንዲሁም በራእይ አየሁ ይላል። ይሄ ደግሞ መልክ ነው። ከብሉይ ኪዳኑ መልክ ጋር ይገናኛል። አፒራንስ ከሚለው እሺ፣ ራእይ ምኞት አይደለም። ራእይ ምኞት አይደለም። መጽሐፍ ቅዱስ ምኞት ብቻውን ዋጋ እንደሌለውና ሰውን ለውድቀት እንደሚዳርግ በግልጽ ያስተምራል። ስለዚህ ራእይ የሚከተሉትን አይደለም። አሁን ለምሳሌ ታካች ምኞቱ ትገለዋለች፣ እጆቹ ይሰሩ ዘንድ አይፈቅዱምና። ዝም ብሎ መመኘት ምኞት ራእይ አይደለም። ራእይ ያልሆነን ነገር ማሳየት ስላለብኝ መዝሙር 6:9 ላይ በምኞት ከመቅበዝበዝ በዓይን ማየት ይሻላል፣ ይህም ደግሞ ከንቱ ንፋስን እንደመከተል። ምኞት ዝም ብሎ ንፋስ፣ አሁን ይሄን ንፋስ መከተል እንደዛ ምኞት። ራእይ ግን ምኞት አለ። አንደኛ ዮሐንስ 2:17 ላይ ዓለሙ ምኞቱ ያልፋል፣ እግዚአብሔርን ቃል የሚያደርግ ግን ለዘላለም ይኖራል። አሜን ነው። ምኞት ቤት ተኝቶ አሜሪካ በሮ ዲሲ ገብቶ ምናምን ይላል፣ ግን ትክክል አይቆጥም። ምኞት ሞተር ይዛል፣ መኪና ያማርጣል፣ ግን ባንክ ውስጥ ምን ይገኛል? ምኞት በሀሳብ ኮፍያ ለብሰህ ጋውን ለብሰህ ትመረቃለህ፣ ግን ትምህርት ቤት እንዳትመዘገብ። ራእይ ከእግዚአብሔር ፈቃድና ለሰው ልጆች ከሚጠቅም ዘላቂ እሴት ጋር የተያያዘ ነው። ምኞት ግን ለጊዜያዊ ደስታ ወይም ለራስ ክብር የሚፈልግ የሚያልፍ። ስለዚህ ራእይ ምን አይደለም? ምኞት አይደለም። እስቲ ምኞት አይደለም። ራእይ ምኞት። እሺ፣ ሁለተኛ ራእይ ምን አይደለም? እሺ፣ በምኞት ቢሆንልኝ ይላል። አሁን ምኞትና ራእይ ነው። ምኞት እንደዚህ ነው፣ ቢሆንልኝ ይላል። ራእይ ግን እሆናለሁ፣ አደርጋለሁ ብሎ ይነሳል። እሺ፣ ምኞት እንደዚህ ይላል፣ እጅ አጣጥፎ መቀመጥ ነው። ራእይ ግን ዋጋ መክፈል ነው። እሺ፣ ምኞት በሀሳብ መንከራተት ነው። ራእይ ግን በዓላማ መመራት ነው። እሺ፣ ምኞት ሌላው አይደለም፣ ቅዠት ወይም ቅዠታዊ ምናብ አይደለም። ቅዠት አእምሮ የሚፈጥረው ግን ደግሞ ምንም አይነት መሬት የለቀቀ መረጃ የሌለው ነገር። መጽሐፍ ቅዱስ እንዲህ አይነቱ ምኞት ከንቱ ነገርን የሚከተሉ ይላል። ምሳሌ ላይ መሬቱን የሚያርስ የተትረፈረፈ ምግብ ያገኛል፣ ከንቱ ተስፋ የሚያሳድር ግን ማመዛዘን የጎደለው ነው ይላል። መሬቱን የሚያርስ አሁን ቤት ተኝቶ ሰዎቹ ለማለት ሞፈር ምናምን ይዘው ሲወጡ ሰውየው ተኝቶ እኔ ዘንድሮ 50 ኩንታል ነው ማንደው ቢል ሰውየው በአፉ ብቻ አብዳር ነው የምትሉት ይሄ ሰው። ስለዚህ መዝራት በሌለበት ምንም የለም፣ ምንም ወፍ የለም። ኢሳይያስ 29:8 የተራበ ሰው በሕልም ቢበላ አድሮ በሕልሙ ሲበላ አድሮ ነገር ግን ሲነቃ ረሃቡ እንዳለቀቀው፣ የጠማውም ሰው በሕልሙ ሲጠጣ አድሮ ነገር ግን ሲነቃ እንደዛለ ጥማቱም እንዳልተወው የጽዮን ተራራ የሚወጣ የአሕዛብ መንጋ ሁሉ እንዲህ ይሆናል። አስባል በሕልም ቢፌ ስታነሳት ቢፌ ይታየኛል። ጠዋት ስትነሳ ባዶ ሆድ ቅዠት እንደዚህ ነው። በሕልም የሚገርም እርሻ ውስጥ ገብተህ ስታጭድ አድረህ ጠዋት ስትነሳ እንኳን ልታጭድ ሀረም እንደሚሆን ቅዠት። በኢየሱስ ከቅዠት ዓለም እግዚአብሔር ያወጣል። አሜን። እኛ ምንቃዥ ሰዎች ሳንሆን እኛም ባለራዕይ። እስቲ እኔ ባለራዕይ ነኝ በሉ። እኔ ባለራዕይ ነኝ። እኔ ባለራዕዮች አሉ። እስቲ ድገሙና እኔ ባለራዕይ ነኝ በሉ። እኔ ባለራዕይ ነኝ። ያ ባለራዕይ። እሺ፣ ሌላው መዝሙር 73:20 ላይ እንደዚህ ሰው ከሕልሙ ሲነቃ እንደሚሆነው ጌታ ሆይ አንተም በምትነሳበት ጊዜ እንደ ቅዠት ከንቱ ታደርጋቸዋለህ። ማንን? አሕዛብ እነዛ ምንሱትን ቅዠት ማለት ከንቱ ማለት ከንቱ ነገር ዝም ብሎ ነው። እሺ፣ ሌላው ራእይ መሬት ረግጣል። ራእይና ቅዠት ደግሞ
ራእይ መሬት ረግጣል። ቅዠት በአየር ላይ ያንሳፍፍሃል። አቤት አቤት! በቅዠት ትበራለህ እኮ ግን እዛው ነህ። የትም አላልኩም እኮ ግን እየበረርኩ ነው። በረርኩ ምናምን የትም አላልኩም እዛው። ሌላው ራእይና ቅዠት። ራእይ ለእውነት ይገዛል። ቅዠትስ እውነትን ይሸሻል። እውነትን ሸሽተህ አታሸንፍም። ጦርነት ሸሽቶ ማሸነፍ የለም። ጦርነት ውስጥ ገብተህ መዋጋት ነው። እሺ ይኸው እዚህ ጋር ደግሞ ራእይ በትጋት ያሳርሳል፣ ቅዠት ግን በከንቱ ተስፋ ያደነዝዛል። ራእይ አንተን ያነሳል። ተነስ በል ያዝ፣ ወፈሩን ያዝ፣ በል ያዝ፣ ተለማመድ፣ ያሰለጥናል። ራእይ ቅዠትስ ድንዛዜ ነው የሚለቅም። ስትነሳ ሁሉ ይሄ ሁሉ ተይዞ ይሄ ተይዞ ትላለህ። አልጋህ ላይ ተገላበጥክ። ብርድ ልብስን እንዲህ መግለጥ አቅቶህ ጠዋት ለጸሎት ተነስ ስትመጣ ማን መሰለህ ካልከው ቅዠት። የቅዠት መንፈስ ካለ ዛሬ ይወጋል። አሜን። የትጋት መንፈስ ይጋባብሃል። አሜን። ያ ትጋት ሀብቱ ይለምጻል። ሰው ትጋቱ ሀብቱ። ሌላው ሀብትና ንብረት ማከማቸት አይደለም ራእይ። ራእይ አሁን የራእይ ያልሆኑ ነገሮችን እያሳዩ የሚመስሉ ስለሆኑ ከራእይ ጋር ስለሚመስሉ ራእይ ከህይወት ትርጉም ጋር የተያያዘ ነው። ህይወት ደግሞ በቁሳቁስ አይለካም። በቁሳቁስ ላይ ብቻ ያተኮረ ሰው የህይወቱን ትርጉም ያጣል። እሺ ይህ ሰውዬ ደግሞ የሰው ህይወት በሀብቱ ብዛት የተመሰረተ ስላልሆነ ተጠንቀቁ፣ ከስግብግብነት ሁሉ ራሳችሁን ጠብቁ። እሺ ሉቃስ 12 ላይ የሚገኘው ባለጠጋ ራእይ ያንን በረከት ለሌሎች መካፈል ለእግዚአብሔር ክብር መጠቀም ሳይሆን ጎተራዬን አፈርሳለሁ፣ ትልቅ እሰራለሁ የሚል የቁሳቁስ ክምችት ነበር። ነፍሴ ሆይ ብዬ አለቀሰ። እንደው ሀብቱን ተጠቅሞ ማንም ትውልድ ላድን ወይ ምን ልስራ፣ እግዚአብሔር ሆይ ምን እንድሰራ ትፈልጋለህ የሚል አለ። አሁን ቀጥሎ ጊዜ ላይ አብረን ቀኝ እጃችንን የምናበረታው ስራ እየመጣ ነው። እግዚአብሔር ቀኝ እጃችንን የምናበረታው ስራ እየመጣ ነው። እሱ ላይ ኢንቨስት ማድረግ እንጂ በልቼ ጥግብ ምናምን ምንም ተበላለ። ያው ወርጪ ወፍራል ለከረባት ብቻ ነው የሚሆነው፣ ለማንም ነው። አሜን ነው። የተነካ ካለ አሜን ይበል። እሺ ሌላው ዝናና ታዋቂነት አለ። እችን ያመጣው ኮምፒውተር፣ ምክንያቱም የሚዲያ ዘመን ስለሆነ ሰው ዛሬ ፌመስ መሆን ራእይ ነው ብሎ ያስባል። ፌመስ መሆን ራእይ አይደለም። ለምን? ራእይ በጭብጥ ኮንተንት ላይ ያተኩራል። ዝና ግን በአምባ ኢሜጅ ተራራው የሚያዝ መታየት ምናምን ፎቶ ማሳየት ራእይ አይደለም። ፎቶ ማሳየት ሳይሆን እስቲ እጅህን አሳይ፣ ሰርታ አሳይ። አንዱ ፊቱን ነው የሚያስመጣው። ፊቱን እንደዚህ ተው፣ ፊቱ ችግር እኛ ፊትን አንፈልግም። እኛ ስራ ነው እንፈልግ። እግዚአብሔርም አድርግ እጅህን ምሰራበት። ስለዚህ ራእይ ማለት እንደዚህ መሆን አይደለም። ራእይ ያለው ሰው ማንም ባያየው እንኳን ስራውን መስራቱን አይተውም። አንድ ማይክል የሚባል ሰው አለና በጨለማ ዋሻ ውስጥ ቁጭ ብሎ ሲሎቹ በጣም የሚገራርሙ ሲሎች ናቸው። እና አንድ ጓደኛ መጣና ማይክል ያለ ይጠራዋል። እሱ እንደዚህ አፍ ውስጥ የሚያደርገው ስራ ላይ ደስ ያለ መጣ። ምን ያደርግ ነው አለው። አገኘሁት። ምን ያደርግ ነው ሲል እየሳልኩ ጓደኛ መጣና ሲያየው የሚገራርም የመላእክት ቅርጽ የሚመስሉ የሚገራርም ሲሎችን እየሰራ ምን ሆነ ነው አለ። ይሄን እኮ አደባባይ ላይ ብታወጣው አለ በጣም ብዙ ሰው ላይክ አድርጎልህ በጣም ይሸጥላል። ስራው መላእክቶች ያያሉ። እኛ የምንሰራው ነገር እግዚአብሔር ያያል። ዛሬ ትምህርት ስለሆነ ቀስ ብለን ነው ከውስጣችን ማውጣት ያለብን። ሰው ሳያይ ጓዳ ውስጥ ለትውልድ ብለን የምናደርገው ዋጋ ነው። አሁን አንድ አስተማሪ
እንኩ ይህንን ፈተና ቤት ወስዳችሁ ሰርታችሁ አምጡ፣ ግን ከመጽሐፍ እንዳታዩ። ቤት ወስዳችሁ ሰርታችሁ አምጡ፣ ግን ከመጽሐፍ ምናምን እንዳታዩ። በታማኝነት ቲዎሎጂ ተማሪዎች ናቸው አሉ። መንፈሳዊ ነው ብለው መንፈሳዊ ነው ብለው ይህንን ፈተና ቤት ሄዳችሁ ሰርታችሁ አምጡ፣ ግን ምንም ሳታዩ ቢባል እስቲ በታማኝነት ሳይሰርቱ ሊወጣ እንኳን አይደለም ቤት እዛው ቁጭ ብሎ ራሱ እኮ ስለዚህ ራዕይ ማለት ነው ማንም ሳያይ እግዚአብሔር ብቻ ያየኛል ብለህ የምትሰራው ነገር፣ እግዚአብሔር ያየኛል ብለህ የምታደርገው ነገር እሱ ራዕይ ነው። እሺ ዘፍጥረት 11:4 ላይ ከዚህ ለስማችን መጠሪያ እንዲሆን በምድር ላይ እንዳንበተን ኑ ከተማን ሰማይ የሚደርስ ግንብ ለራሳችን እንስራ። ውጤቱ ምንድን ነው? ባቢሎን ማለት ባይዘ ኮንፊውዥን ማለት ግራ መጋባት። ዝና እናስጠራሉ፣ ግንብ እንስራ እስከ ሰማይ ድረስ። ለእግዚአብሔር እንኳን አይደለም ለራሳችን ዝና ነው። ከዛ እግዚአብሔር አያቸውና በትናቸው ይሁን በትናቸው በታተናቸው። አንዱ አካፋን ጠስል ውሃ ያመጣል። ቋንቋቸው ጅብት ኮንፊውዥን ግራ መጋባት ይመጣው